አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ሰዎች የሆነ ቦታ ወስዶኝ የአቮካዶ አትክልት አገኘሁኝ ማለት ነው። የሀገራችን አቮካዶ ዳማ ከሴ ምን ጤና አዳም ሰዎችን ፈርቼ ነው እንጂ ብዙ ነገር አሳያችሁ ነበር። እንደዚህ ስል በቃ ግብርና እዛ አካባቢ ድምቅ ብለዋል። ያው እዛ ቦታ የምትሰራ አንድ ወንድ ባልና ሚስት ናቸው መሰለኝ። በቃ ያምራል አልኳችሁ። ጎመንም ሳይኖር አይቀርም። እንደውም ከፈለጋችሁ በዚህ በዩቲዩብ ቻናል ላይ ኮሜንት ላይ ጻፉልኝ። እንደው በሳምንት 2 እንሄዳለን አመጣላችኋለሁ። ጎመን የምትፈልጉ ማለት ነው። ወደ እንትን አካባቢ ነው ምንድነው ወደ ባህር አካባቢ ያው ቤቱን ተከራይቶት ይሆን አላውቅም። ሰዎች ወስዶን ሲያምር በተለይ ጎመኑ ልነግራችሁ አልችልም። አሁን ወጥቼ ባነሳላችሁ ተውኝ። በጣም ደስ ይላል፣ አምሮበታል። እንደው አንዳንዴ እንደው ወጣ ማለት ደስ ይላል። ለማንኛውም እንግዲህ ቦታው ይሄንን ይመስላል። ይሄ የጎመኑ ተክል ነው። ከወጣ አነሳላችሁ ነበር ግን መውጣት አልችልም። ህፃን ልጅ እየጠበኩኝ ነው። ህፃን ልጅ ተኝቷል። ደግሞ ጥዬው ከወጣው ውሃ ውስጥ ገፍቶ እኔን ቀድሞ ይከቱኛል። እናቴ እንደዛ አይነት ክፉ ሰዎች አይደሉም። በስ ያው በልጁና በአገሩ የሚጠራጠር ሰው የለም። እንደዛ ስለሆነ ነው እንጂ ገፍትሬ እስቲ ልሞክረው ላይደራደሩም ይችላሉ። በጣም ጥሩ ናቸው። እስከ ጥግ ነው ጥሩነታቸው። ለዚህ ብዬ ነው እንጂ ምንም አይሉኝም። እርግጠኛ ነኝ ተገፍትሬ ቢከፍተው ያው ዋና ይችላል ያወጣዋለሁ። የአዋሳ ልጅ ነኝ። ስለዚህ ያው ወንዝ እየሄድኩ አውቃለሁ። ከባህር ውስጥ ጠልቆ መውጣቱን ማለት ነው። ወንዝ ዳር ያደጋችሁ ታውቁታላችሁ። ይሄን ብዙም ዝርዝሩን ባላወራ ምንም ችግር የለውም። ለማንኛውም እኔ ከሁሉም የወደድኳት የአቮካዶዋ ዛፍ በተለይ ያው አንዳንዴ ምስጢር ነው ልንገራችሁና ስራዬ ቦታ ሴትዮዋ ስታመጣ ማለት ነው 2 አብሮኝ የሚሰሩ አሉ። የአቮካዶውን ምን ያደርጉታል መሰላችሁ? ይፈጩታል። በምን በሉኝ? ከሙዝ ጋር ለፀጉር በቃ እኔ እንደው ከወሰድኩኝ ደብቄ ተላጃ ውስጥ ነው የሚያስቀምጠው። የበሰለውን አልሰጣቸው። እንደው አንዳንዴ ሰጣቸው። አሁንስ አልሰጣቸው። በደንብ እቀባለሁ ለራሴ። አንደኛዋ ነች መፍጫት የምትችለው። እኔ መፍጫት ብዙም አልችልም። ያኔ ትቀመመዋለች ዘይቱን በቃ ማትጨምርበት ነገር የለም። ስለዚህ ያው እሷን ማካፈሉ ግድ ይለኛል። አቮካዶ በጣም ስለምትወድ ትወዳለችም ትቀምማለች። ለሷ ብዬ በቃ አቮካዶን አንድ ሰሮ ከሄድኩ እሰጣታለሁ። ችግር የለም። ተካፍሎ መብላት ጥሩ ነው። መቼ እንደምንሞት አናውቅም። ኢንሻአላህ